አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም በሀገር ውጭም በሀገር ቤትም ያላችሁ ሁሉ ሰላም ሁሉ አማን አይዛኒ አልሐምዱሊላህ። አላህ ሱብሃነሁ ወተዓላ አገራችንን ለምለሚቱ ኢትዮጵያን ሰላም አላህ ያድርግልን ያ ረብል ዓለሚን። እንዴት ናችሁ? ሁሉ ሰላም ሁሉ አማን? ከኔ ጋር አልሐምዱሊላህ ሰላም ነኝ። ወላሂ አሁን ዛሬ የምናገረው ማለት ነው ከኢትዮጵያ ወደ ዱባይ የምትመጡ ወንዶች ማለት ነው። ወላሂ የጊዜው ሁኔታ የጊዜው ነገር በጣም ከባድ ነው። ስለዚህ በሀገራችሁ ብትሰሩ ጥሩ ነገር ነው። እዚህ ወላሂ ስራ የለም፣ ስራ በጣም የለም። ለእናንተ ስራ ያለ ነው የሚመስላችሁ፣ ስራ የለም ጋይስ፣ ወላሂ ስራ የለም። እዚህ መጥተው በጣም ያሳዝናሉ። አሁን ካምፓኒ ሁላ እየዘጋ ነው። ከስንት አንዴ ናቸው ወላሂ 75% ዘግቷል ትላላችሁ። ወላሂ በጣም ነው የሚያሳዝነው የሀገራችን ልጆች። ወላሂ ትንሹም ትልቁም እዚህ ሀገር መጥተው ማለት ነው እዚህ ሀገር መጥተው በጣም ያሳዝናሉ። ያለወጉ ምግብ ሲያጡ ተምሬን ነው እናስገባችኋለን እያሉ ታንዱ ደላላ እየተበሉ ነው ያሉት። እስኪ ትምህርት ወላሂ ትምህርት ይሆናችሁ። ኧረ አላህ አትንጡም ስንላችሁ ወላሂ አይገባችሁም። እዚህም መታችሁ መከራ ነው ወላሂ። ኧረ ወደ ዱባይ አትመኙ። እኛ ሀገር ላይ ሀገራችን ላይ እኮ ወላሂ ስንት ሞልቷል። የኛ ሀገር ደግሞ ውብ ናት ሀገራችን፣ ወላሂ ለምለም ናት። እኔ ወላሂ በጣም ከፍቶኛል። ወላሂ ትንከራተቱ ታያቸው በጣም ነው የከፋኝ። እንደ አጋጣሚ ወጥቼ ነበረ ወላሂ ሳያቸው ክርትትት ሲሉ በጣም ነው የተሰማኝ። በጣም እኔ እንጃ። እርግጥ ለእናንተ ወላሂ ይህንን ስላችሁ ላይመስላችሁ ይችላል። አሁን አገር ቤት ያላችሁ ወላሂ ስንት ወጣት ኢጃዛ ቤት ወላሂ የተቀመጣለ ስንቱ። ጋይስ ደላላ አትመኑ። ደላላ ብሩን ተተቀበለ በኋላ ወላሂ እንትን አይልም። በቃ 2 ወር ተሞላችሁ በኋላ ዘወር ብሎ ያያችሁም ደላላ። የት ወደቅክ እንኳን አይልህም ወላሂ። ደላላ ብሩን እስከሚቀበል ድረስ ነው፣ አሟልተህ እስከምትሰጠው ድረስ። ወላሂ ጋይስ የሀገራችን ወጣት በስደት እንትን አትበሉ። ወላሂ ልባችሁን አቀስቀሱት። ወላሂ ሀገራችን ላይ ስራ ሞልቷል። በሀገራችን ላይ ስራ ስሩ። ውብ በሆነ ወላሂ ውብ በሆነች ሀገራችን ጥሩ አየር እየተነፈሳችሁ ጥሩ እንቅልፍ እየተኛችሁ ወላሂ። ኧረ ጋይስ የሀገራችን ወጣት የሀገራችን ጤነኛ ተዋትንጥ ወላሂ። እኔ በጣም ከፍቶኝ ነው ወላሂ፣ በጣም ከመላችሁ በላይ ማለት ነው። እዛ ሀገር መጥቶ በቃ ቀጥታ ስራ ተገብቶ በቀጥታ እንትን የሚባል አይደለም። አሁን በዚህ ምክንያት በቃ በጣም ስራ የለም። ስለዚህ ያለላችሁ ነው ጋይስ። አንደኛ ደግሞ ያው ባነጋገሬም አውፍ በሉ፣ ያለማወቅ ይከብዳል። ያለማወቅ ደግሞ በጣም ያስከፋል። ያለማወቅ ማለት ነው ተምረን ነው። ያለማወቅ በጣም ነው የሚጎዳው ሰው። ያው ያለማወቅ ስላችሁ ብዙ አይነት ያለማወቅ አለ። አሁን ወጣቱ ለራሱ እንኳን እናንተ ቀርታችሁ ወንዶቹ ቀርታችሁ ሴቶቹ ለራሱ በዱባይ ላይ በሳዑዲ ላይ አሁን የሚንከራተቱት ተምሬን ነው ወላሂ። ስንት አሉ ቋንቋ የማይችሉ ስንት አሉ። ኧረ ጋይስ ኧረ እኔ እንጃ ወላሂ ጋይስ።
እኔ በጣም ከፍቶኛል ከምላችሁ በላይ